ለአልኮል የሚቀሩ ሰው ነው። ጤነኛ ሰው አይሆን ማለት ነው። ግን ወተት ባትባችሁ ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያስተካክላል። ማንም ያሳድጋል? ማንም ያሳድጋል? እግዚአብሔር። አባትና ይወዳሉ። ማን ያሳድጋል? ማን ያሳድጋል? መምህራን፣ ካህናት ንስሐ ሰጥተው ቀኖና ሰጥተው ያጠምቃሉ። ማን ያሳድጋል? መንፈሱ ማን ያሳድጋል? ቅድም ባልኳችሁ ፊልጶስ ያደረገውን ያጠመቀው የእግዚአብሔር መንፈስ ላይ ወረደና አቀፈው፣ የራሱ አደረገው ነው። ስለዚህ አለመግባባት፣ ልዩነት መፍጠር፣ ዘረኝነት መፍጠር በክርስትና ሕይወት ውስጥ በጣም አስጸያፊና የተጠላ ነው። ይሄ የክርስቶስ ወንጌል እንደሚገባ እንዳልነው ከሚያደርጉ መካከል አንዱ ይሄ ነው። በክርስቶስ ወንጌል እንደሚገባ አለመ መንፈሳዊ በእኛ ውስጥ የሌለ የምናሳየው ሌላ ማንነት ከዛ በኋላ ይገባል። በተለያየ መንገድ ካሉ ክርስቲያኖች ግን ለክርስትና የሚገባ ስራ ሰንበት ተማሪ ውስጥ መለያየት አለ የለም አባይ ወደ ቤት ሰንበት ተማሪ ውስጥ ልዩነት፣ ሰባኪ ውስጥ ልዩነት፣ ካህን ውስጥ ልዩነት፣ ምዕመን ውስጥ ልዩነት፣ አባቶች ውስጥ ልዩነት ካለ ለክርስቶስ ውስጥ ለክርስቶስ ወንጌል እንደሚገባ አለመሆን በተለያየ አይነት የተለያየ ከሆነ አንዱን አደረግ አንዱን እናር ከሆነ ማለት ነው። ክርስቶስ ሲሰጠን ሰማይና ምድር የታረቀ ምንና ምናቸው የታረቀ ሰማይና ምድር ሕዝብና አሕዛብ ናቸው አንድ የሆኑ እሱ ወደዚህ የመጣው የተለያዩ ምንም አንድ ነገር ነው። በልደቱ እረኞችና መላእክት አንድ መንጋ ሆነ በአንድነት ዘመኑ፣ የአንድነት አጠፋ። ስለዚህ ክርስቶሳዊ የሆነ ሰው የክርስቶስ ወንጌል አድማጭ አስተማሪ የሚል ሰው ከእንደዚህ አይነት ምድራዊ ልዩነት ተለይቶ ወደ ክርስቶስ ስብረት፣ ወደ ክርስቲያኖች አንድነት፣ ወደ ሰማያዊ ህብረት ይቀላቀላል እንደሚገባ ለማለት ለክርስቶስ ወንጌል እንደሚገባ መወሰን። ሁለተኛው አደገኛ የሆነው በወንድማማች መካከል ጠብን እየዘራ ይሄድ ያለው ይህ ነው። ስለዚህ ግብዝነት እንዲህ እያደረገ አለመለመን እንዲህ እያደረገ ለክርስቶስ ወንጌል እንዳንኖር ያደርገናል። ሌላ ሶስተኛውና የመጨረሻ ለክርስቶስ ወንጌል እንደሚገባ እንዳንኖር የሚያደርገን ፍርሃት ነው። ምንድነው? በርተናል። ምን ፍርሃት? እገሌ ምን ይለኛል? እገሌ ምን ይለኛል? ሰው ፈርቶ ኃጢአት ይሻል። ሰው እገሌ ከሚከፋው ብሎ ሰው ይሻል። እገሌ ከሚከፋው ብሎ መዝሙር ወደ ደዚህ ዳስገኛል በይሉ ይጣል በይሉ ይጣል። አይ በቃ ነገር የሚጠጥ ሆነ በይሉ እነሱ ከሚከፋ ይፋጅባ በሚከፋ አንተ ሚስላል ሰውነትን የሚያነሳው ነገር አለ ይግባል አይገባል። የእግዚአብሔር አገልጋይ ነው ስላል ሊከፋቸው ሆነ ይባል ያስቀጣል፣ ያስገዳል። ልብ በሉ ቅዱስ ጴጥሮስን ዳቋም ሐዋርያት አለቃ ማለት አለ የሐዋርያት አለቃ ቅዱስ ጴጥሮስ ኢየሱስ ክርስቶስ በተያዘበት በዛት አስጨናቂ የመጨረሻ ሰዓት እሱ ከእርሱ ጋር ነበረ ብለው ሲሉት የእርሱ ደቀ መዝሙር አይደለሁም ያለው ፈርቶ ቁጭ ፈርቶ ከእሱ ጋር ነበር ብለው ሲጠይቅ ተራራቀው ክርስቶስ ጦት እኔ አሁን ይሰጣል ሁለት መንቅ ያስተምራል እኔ ከየሆነ ቦታ ላይ ብትቀር የሰው የዛውራራቸው ብትባል ታራይተናመናት ብትሉ አይኖሯቸው አይፈልጋል። ኢየሱስ ክርስቶስ ሲፈውስ ሲያድን መድኃኒት ሲሰጥ የተራሙት ሲያበራ 3 ዓመት ሙሉ
3 ዓመት ከ3 ወር ሙሉ አብሮ ከዋለበት እየዋለ ያደረበት እያለ የነበረ የሰማይ መስሎት የተሰጠው መለኮቱን ያየ ብርሃነ መለኮቱን ያየ ሐዋርያ እኮ እርሱ ጋር አልነበረ ያስባለው ምንድን ነው? ፍርሃት ነው። ምንድን ነው ፍርሃት? ስለዚህ ፍርሃት ለክርስቶስ ወንጌል እንደሚገባ እንዳንኖር ያደርገናል። ዛሬ ጨክነን እንሄዳለን። ምን እንሄዳለን? በሉ ጨክነን እንሄዳለን። ጨክነን እንሄዳለን። በሉ ይዘራል አትፈርዱ። መጨከናችሁን ማየት ተሰልፋችሁ ስታስቡ መጨከና ኃጢአት መላቀቅ አለብን ብሎ መጨከን ወደ እግዚአብሔር መንጋ መግባት አለብን፣ ወደ ቅዱሳን ህብረት መቀላቀል አለብን ብሎ መጨከን። በየትኛው በደል ውስጥ እንኖር እግዚአብሔር መሐሪ ነው ወይስ ጨካኝ? መሐሪ ይቅር ባይ አይደለም? ይቅር ባይ ነው። መሐሪ ነው፣ ይራራል። አይኑ እንዳየች አይፈርድም። ይፈርዳል? አይፈርድም። እንዳየ ቢፈርድ ኖሮ ማንም ቆሞ አይንቀሳቀስም። ማንም እዚህ የሚሰብከው ተቀምጦ የሚሰማው በባንዲራ ላይ ቆሞ ተናገር በማለት ሰንደረት። ስለዚህ መጨከን አለብን መጨከን አለብን። ካለንበት ስፍራ ወጥተን እግዚአብሔር ወደሚወደው ማዕድ ለመቅረብ መጨከን አለብን። ስትጨክኑ ክርስቶስን አትክዱ። ስትጨክኑ ሃይማኖታችሁን የሚያስጥላቸው ክፉ ስለመባላት ተላብሱ። ስትጨክኑ በራሱ አባቶቻችን በዚህ መንገድ ራሳቸውን አሳልፈው ሰጡ። ለቅዱስ ጊዮርጊስ ታውቋቸው ወጣትነታቸው ንግስና አላስጨነቃቸው። ንጉሥ አደርግሃለሁ የምትፈልገውን እሰጥሃለሁ ግን ክርስቶስ ሲባል እሱስ አይሆንም። ጨከኑ ማለት ነው። እሳት ሊመጣ ወደ እሳት ገባለን ማለት አንገርማል አንገርማል። የትኛው እሳት ቀርቦባቸው ነው እናንተ ካሉ ወደ አንተ ማለት የትኛው ሰይፍ ቀርቦብን ነው እኛ ለወንጌል የማይገባ እንድንኖር ሰውነታችን አሳልፈን ሰጥ? የትኛው እሳት? የትኛው እንጀራ? ፍላጎታችን ሆኖ ይችላል። የራሳችን ፍላጎት አያጣው ሰይፍ ስለት በእኛ እግዚአብሔር የእኛ ደካማ ጎን ስለሚሆን ለዚያ ነገር አያመጣም። እንድንጠፋበት ስለማይፈልግ ወደ ድህነቱ አደባባይ እንድንመጣ ነው እንጂ ሰይፍ ሊመጣ በፍጹም ብሎ አምኖ ይጨምሮ የክርስቶስ ወንጌል እንደሚገባ መስዋዕትነት የሚቀበል ይሆን? አባቶቻችን እኮ ሰማዕትነት ሃያምነት ሰማዕትነት ሃያምነት። ስለዚህ በክርስቶስ ወንጌል እንደሚገባ ለመኖር ከፈለግን የመጀመሪያው ቀዳሚ ነገር ካለንበት ቆም ብለን አስበን ንጹሕ ልብስ ለብሰው ሕይወታቸውን በደሙ አጥበው በበጉ ደም የታጠቡ ወደ እነሱ ህብረት ለመቀላቀል መነሳት፣ ወደ ቅዱሳን ማህበር መቀላቀል ይሻላል። በዚያ ለመቅረት ይሻላል። መለሱ ጊዜ ወደ ቅዱሳን ማህበር መቀላቀል ይሻላል። ያ ማለት እንግዲህ ጾማ ምታቁ ይሻላል። ምግብ እያለገበን ይሻላል ተብሎ ቢጤ ታማሚ ካልሆነ ይበልጥ አይቻል። እሳትና ውሃ የቀረበለት ጤነኛ ሰው እጁን ወደ ምድር ይገጠሙ ወደ ምድር ይገጠሙ። ንስሐ እኮ ውሃ ነው። ንስሐ ልምዳት እኮ እሳት ነው። በወንጌል ብርሃንነት ራሳችንን አይተን በወንጌል መነጽርነት ውስጣችንን ተመልክተን ያደፈውን ማንነታችንን ማራቅ ማስወገድናቸው መቼ ዛሬ እድሉ ሰጥቶን እግዚአብሔር ጤና ሰጥቶን እግዚአብሔር ካለንበት መውጣት የምንችልበትን ማንነት ካልገነባ መቼም የሆነ ይሆናል። እርግጠኛ ብርሃን ሳላሳችሁ ሲወት ብርሃን ሳላሳችሁ በብርሃን ተመላለሱ። ሰው ነገ እበላለሁ ብሎ ከነገ ወዲያ እበላለሁ ብሎ ርቦት እያነሰ ያድራል። ከተራበ መብላት ያለበት
ከሌለ ግን እጁ ሊበላ ይችላል። ምን ያደርጋል? ምግብ ካለ ይለበስ ካለ እንጠጣ ካለ ለቁመተ ሥጋ ይዘጋል። ለክርስቶስ ወንጌል እስኪበዙ ለክርስቶስ ወንጌል እንደሚገባ ኑሩ። እስኪ መልሳችሁ ለክርስቶስ ወንጌል እንደሚገባ ኑሩ ያሏችሁ መልሱ። መልሱ እሺ ያላችሁ ተነሱ። ንስሐ ያልገባችሁ እሺ ያላችሁ ተነሱ። ንስሐ ያልገባችሁ እሺ ያላችሁ ተነሱ። አማርኛ ያስመስላል። ሴቶች ወደዛ ንስሐ ገባችሁ ወደዛ ምን ያስፈራችኋል? በጨለማ መውጣ ብሎ ሰው ሲናገር ይቀራል። እንግዲህ ያስፈራል። አትግቡ አይዟችሁ። እንጾም አለባችሁ። ጾም አለች አትጾም በሪፈረንድ መልስ ኦርቶዶክሱን አብይ ጾም አይጾመዋል። አብይ ጾም ጾማለች አትጾም አለበቃ ይሆናል። የተስለገሰ ጾም አለ ኦርቶዶክሱን ማይጾም አለ እጁ ቆሽሾ ያለ ሰው ወደ ጀናዛ ይልካል። በጣም መጥፎ ቆሻሻ ይሆንበታል፣ ይታመማል ማለት ነው። ታጠቡና ወደ መልኩ እየተባላችሁ እንደሚገባ ኑሩ። እስኪመልሱ መልሳችሁ መልሳችሁ ፈቃደኞች የሆኑ እህት ወንድሞች ንስሐ ስለምንሰጥ ፈቃደኞች የሆኑ ማለት ነው። መስዋዕት የሚቀርበው በፈቃድ ነው፣ ያለ ፈቃድ አይቀርም። እግዚአብሔር አስገድዶ አያሰጣችሁ፣ አስገድዶም ሰይጣን አያስቆዝናችሁ። ለመኮነን የኛ ፈቃድ ነው፣ ለመጽደቅ ፈቃድ ነው፣ የኛ ፈቃድ ነው። እኛ ግን እንላለን ነበር ይተስፋል አስተምሮናልና እና ሰንበት ተማሪዎቹ ያውቁታል።
Ya